ማላ አስመራራይ ጅብ እያሯሯጡ በመኪና እንደውሻ ጆጎ አድጌ ስማ ነግረካ መጀመሪያ ታይገ ጅቦ ዋጋሽን እንስጥሽ እንዴ? ሶዲያ እኮ ነው ያለሽው። ልትገለኝ ኖ ፍቃድ እንገላለን። አስገድሉኝ ወላሂ በል በአማርኛ ነው የዛሬ ደግሞ ለየት ይላል። በዛ በአማርኛ ነው። አማርኛ ምን ይላል መሰለህ? ኤርትራዎች የትራፊክ መብራት ገብተላቸው በደስታ መማታቸው ነው። ያጅቦ ሁሉናን ፎልጤና እስከ ሰሜን ድምጻ በእነዚህ የምትመራ ሀገር የትራፊክ መብራት አስመረቁ 2026 አስባችሁታል? ከ50 ዓመት በፊት እኮ መቀሌ አደባባይ ላይ ነበር። አሁን ኤርትራውያንን እያስገባል እንኳን ደስ በለኩም ይፈቀደሉ ማለት በዚህ አጋር ልክ ዜሮ ኢላ ካልእ ቀይሕ ምስ ወልዕ ድማ አጋር ደው ክብል ማካይን ከሓልፈ ቀይ ሲበላ ይቆም አታታቲና ኣለና ኣነ በዛ ካሜራ ተገሪሙ ከሓወይ ንስኩም ከም ዘለና ናይ ኤርትራ ፅቡቅ ትደሊ ኩልኻ በዚ ጋጣሚ እዚ ክትሕበንን ክትሕጎስን ስለ ዝደለኹ እየ ነዚ ዝሕብሮ ባዕደ ሰለካ ወዲእረ እንኳን ደስ አላችሁ እናቴቱ ምዕባለ ማለት እዚህ ሰው ያሉት ኤርትራውያን ፎቶ ተላይል ካላ አኸለ ምናምን ይባባላሉ። ሚካዊ ተወካይ ያጅቦ ሳቁራጅ ያስቀልና ደግሞ ዛቻ ደርሶበታል። በቃ እንገድልሃለን፣ እናስገድልሃለን፣ እናጠፋሃለን ምናምን የሚል ዛቻ አለ። እሱ ደግሞ ሰምተን እንምጣ እስኪ። ጅቦ ዋጋሽን እንስጥሽ እንዴ? ሶዲያ እኮ ነው ያለሽው። እንደውልላቸው። ሶሪ ፍቃደኛ ነህ? ኖ ፍቃደኛ ነህ? ልትገለኝ? ኖ ፍቃድ እንገላለን። ቅዳው በቃ ሊገሉኝ ነው። ወይኔ ጉዴ ፈላ ነው። አይደለም እግዚአብሔርን ነው የምልህ። እንላክላቸው። ምን አረኳችሁ? ልትገሉኝ ነው? አይደለም ነው ይኸውልህ፣ እንደሌላው እዚህ ጋር መጥቶ የሚያቀራራ እንዳልመስለን። እሺ ሰማኛለህ? ወይ ልትገሉኝ ለምን ትገሉኝ? እንሰጣለን፣ ማጅራትን እንቆርጣለን አልኩ። ግልጽ አድርጌ ነው የምነግርህ። ነው አለ ሱዑዲያ ውስጥ አንተ የት እንደምትኖር ለማን የማን ሹፌር እንደሆንክ እናውቃለን። አሎራ ጠብቀኝ ጅቦ፣ እግዚአብሔርን በዚህ 3 ቀን ቻው። በዚህ 3 ቀን ብቻ ጠብቀኝ እሺ። አረ በቃ ይደብራል። እናቴ አሁን እኔ እንኳን አደረሳችሁ ምናምን በዚህ 3 ቀን ሊያስገድሉኝ ወላሂ በል ጅቦ እየፈራ ነው መሰለኝ። እስኪ ይፈራ ይሆን? እስኪ እንስማ። ትከክ ኢትዮጵያዊ መሆኔንማ መዘንጋት የለብም። ኢትዮጵያዊ ደብል ትግራዋይ ሲደመርበት እንኳን አንዳንድ አይነቱን ቁጫጭ አይጅቦ እዚህ የመጣ መደንፋት አይደለም። አንተ እከክ እንኳን አደረሳችሁ ያልኩትን ሕማቆጽን ዲ እንኳን አብጽሕኩም ኤርትራዊ አሕዋተይ አሜን። ልቺ መጽያ ናይ ትራፊክ መብራቲ ተተኪላ ሁሉ ኤርትራዊ ታጓስ በታጓስ ኮይንላ እንኳን ደስ አላችሁ። ኢሳያስ አፈወርቂ ፎቶ ስትነሱ እንዳትገደፉ። እቺ መብራት የሆነች ጭረት እንኳን ቢገኝባት 10 ኤርትራዊ ነው ምረሽ ነው ብሎ አረ ጅቦ ልትገድለን ነው እንዴ? እግዚአብሔር هذا مرح ጥሚት ናይ ተፈራራኒ ሃገርሃ መሲላ ዘላሪ ሃያዲኻ አታ በላዕ ወድ አኸር ረዛ ኢትዮጵያ እንዲያ መራሕ ጥሚት ናይ ክትጻረፍ كد ተመለስ ናምልዕ ማተመል አጋር ከነሐልፍ ምናምን ይላል። አንተበት እኔ ለማስፈራራት የምትሞክሩ ሰዎች ደደቦች ናችሁ። ሲጀምር እናቴ ትሙት ጅቦ አይፈራም ጅቦ አይፈራም። በቃ ደሞ የግደፍ ተላላኪን ያስፈራራኝ በጣም በነፍሰ ስጋ ነው የሚጫወትብኝ ኢሳያስ አፈወርቂ። ኋላ ቀር ያለም መሳቂያ ነው የምትሆኑት። እንዴት በዚህ ሰዓት የትራፊክ መብራት በራለን ምናምን ብላችሁ ማርያም እውነት እኮ ነው። እንዴት በዚህ ሰዓት ስለ መብራት ምናምን ይላል። ደግሞ ኤርትራ እያደገች ነው ምናምን ይላል። መብራት ስለ ኢትዮጵያ እንኳን አታስገርማችሁም? እስቲ አዲስ አበባን ሾፍ አድርጓት እስቲ። ኢትዮጵያ የተጣራ ጋዝ አባይ ግድብ
ምን ያላስመረቀችው ነገር አለ? በእናት ምን ያላ ተቀጣላችሁ ሲል አልቻልኩም። እንኳን ደስ አላችሁ። ባይዘቤ እኔ ግን ይሄ ብዙም አላስገረመኝም። የፀጉር ቅባት በዳቦ ስትበሉ ምን የፀጉር ቅባት በዳቦ ይበላሉ ኤርትራውያን እያለ ነው። ማን እንደሆነ እንጃ፣ ብቻ ግን እንደዛ እያለ ነው። ኢቲኤም ደግሞ አያውቁም። ብር የሚተፋ ማሽን ምናምን እያሉት ነው ምናምን ይላል። አዮ የአቮካዶን ኤቲኤም ማሽን እንዴ ብር የሚተፋ ማሽን ምናምን ብሎ ተደንቀው የምትመራ ሀገር ማርያም እነዚህ አዛውንቶች ነው ወደ ኋላ እየጎተታት ያሉት ለኤርትራ እግዚአብሔር ለኤርትራ ብቻ አይደለም ለቀርና አፍሪካ 2026 አስባችሁታል? ከ50 ዓመት በፊት እኮ መቀሌ አደባባይ ላይ ነበር። አሁን ኤርትራውያንን እያስገባል እንኳን ደስ በለኩም። ደስታቸውን ብቻ እየገለጡ እንዲወጡ አድርግ። ማቲ ሐወይ ትክክል። ቴንክ ዩ ማቲ ሐወይ ታይቶ ማይታወቅ የትራፊክ መብራት ነው የተከላችሁት። ምንም እዚህ ዓለም አልተለየም እስከዛሬ እንደዚህ አይነት መብራት ግን ህዝቡን እንዳቀጡት መጀመሪያ ይማሩ ስለማያውቁት አይደለም። አይቀጥም። አሁን እኮ ማስጠንቀቂያ ነው። አየው ምን ተሰማ? በጣም ደስ ብሎኛል ጅቦ። በጣም ደስ እንዴ መብራት በሌለበት ሀገር ሴማፎሮስ በጀነሬተር ትራፊክ መብራት ያስገባል እንዴ? በጀነሬተር ነው የሚሰራው አሉ እያሉ ነው። እጅግ በጣም ደስ ብሎኛል። ደግሞ መብራቱ አህያ ገጫችሁ አሉ። ወይኔ ጉዲ ኢትዮጵያውያን ግን በኤርትራ እያሸፉ ነው። እግዚአብሔር በአህያ ተገጭተዋልና አህያዋን ትገደል እያሉ እናታችሁ የምን አህያ ነው? መቼ ተገጨ? ፍጂ ሃሽታግ ሰምተሻል? ሃሽታግ አየሽ? አልቀበልም እንደዚህ አይነት ነገር። ይሄ ማለት ጉዳት እኔ ልክልካቸው ነግራቸዋለሁ። እኔ ጅቦ አታድጊ። ስማ ነግረካ መጀመሪያ ስማ ጅቦ አታድጊ። ተገደለች። በቃ በስቅላት ነው የምትገደለው። ወይኔ ይሄ የኤርትራን ህልም ያጨለመ አህያ መገደል አለበት። የዛሬ ሳምንት መንገድ ላይ የነበረ ጅብስ ምን ሆነ? አስመራ ላይ አሁን እሱም ይጠቀማል። በመኪና ሲያሯሩጡት የነበረው ጅብ እሱ ሲመለከተዋል። እንዴት ነው ማን አስመራ ላይ ጅብ እያሯሯጡ በመኪና እንደ ውሻ መሀል ፒያሳ። እሺ ኤርትራውያን እንኳን ደስ በለኩም። ናይ ሃጓስ ማዓልቲ እዩ እዚ ሃጓስና ብሰፊሕ ክንገልጸሉና ናይ ትራፊክ መብራህቲ አሃጎሰና እዚ ኩሉ ኤርትራዊ ዘዳምጹን ዝሪዮን ሚድያ እዩ። ናይ በሐቅ ኤርትራውያን ሞይና ደለና ኤርትራውያን ሞይና ደለና አስመራ ሽኩር ወላ አዲስ አበባ አዲስ አበባ ሽኩር አስመራ ደሞ አና እኮ ሲላቃ ምስ አዲስ አበባ ሽዑ ከተማ ይመስለና ነይሩ። انا زملاء عزمرا عزفتنا مالك ساكت بتحنا افجع بتورها هتخني يرجع مالك انا قلت بتورها قال بقى مو اقول لك بدي اذا طريقه هاوستي قال انا ناس زين زدلو مو بس ترجع ابويا وزيدات قاعدين وزي هذا اللي عارفني ما عارف عليك سودا وزي ابجاولا وزي هذا الله وزي كده فرادري انا بسابا يراهو لا عندهم اي راغوان فتح انا عبد ساوي راغوان اي فطني አዲስ አበባ ደሞ ብፍላይ ኣብዚ ብፍላይ መገነነ ዝበሃል ኣሎ መገነነ ተኸይድ ወይ ቀንዴልና ጅቦ እንደዚህ ግን እንደዚህ እያልክ አታሸፍ። ማርያም ኢትዮጵያን እያሸፉ ነው፣ በኤርትራ እያሸፉ ነው። እንደሰማችሁት ያስቃል። ሱቆ ያስቃል፣ ሳቁ ራሱ ያስቃልና
ያጅቦስ ዘናፈት እንዳላችሁ ተስፋ አረጋ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። በያላችሁበት ሰላምታችን ብዝት ይበልልኝ።